ሰላም ውድ የዩቲዩብ ተከታይ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ ወይ? በያላችሁበት ሰላማችሁ ይብዛልኝ። ትዕግስት ነኝ ከትዕግስት በቃና ቲዩብ። ዛሬ ይዤላችሁ የቀረብኩት የራይስ ክሬም እንዴት እንደምንሰራ ነው። በቤታችን ውስጥ የራይስ ክሬም ላረጀ ቆዳ ወይም ደግሞ ያለ እድሜ ለሚያረጅ ቆዳ በጣም አሪፍ ነው። ፊታችን ያለ እድሜ እንዳያረጅ እንዳይሸበሸብ ያለ እድሜያችን ይረዳናል ማለት ነው። እንዲሁም ደግሞ ያለ እድሜ ላረጀ ቆዳ በጣም ጥሩ ፍቱህ ነው። በጣም ቀላል ነው። ቤታችን ውስጥ በሚገኘው ነገር ነው የምናዘጋጀው። ውህዱን የሚያስፈልጉን ነገሮች ቫኒላ ያስፈልገናል፣ እንዲሁም 2 ማንኪያ ራይዝ፣ እንዲሁም 1 ማንኪያ ደግሞ ማር ያስፈልገናል፣ የአበባ ውሃ ሮዝ ወተር ያስፈልገናል፣ 1 ብርጭቆ ውሃ፣ እንዲሁም ሩዙን የምንቀቅልበት እና ራይዙ እንደዚህ በደንብ እስኪበስልልን ድረስ እንጠብቃለን ማለት ነው። ሁለት ማንኪያ ራይዝ ነው። 2 ማንኪያ እናንተ መጠኑን ከፍ ማድረግ ትችላላችሁ። ማር 1 ማንኪያ፣ ወተት 1 ማንኪያ፣ ቫኒላ 1 ማንኪያ እንዲሁም ደግሞ የሮዝ ውሃ ወይም ሮዝ ወተርም 1 ማንኪያ። ከዛ በኋላ እንደዚህ አይነት መልኩ መጠቀም ነው ማለት ነው። በጣም ቀላል ነው። በቤታችን ውስጥ አዘጋጅተን መጠቀም በጣም ትወዱታላችሁ። በጣም ቆንጆ ነው። ሞክሩትና እዩት። ከወደዳችሁት ኮሜንት ስራ አስቀምጡልኝ። ለቻናሌ አዲስ የሆናችሁ ቤተሰብ ያልሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ የምለቃቸው ነገሮች እንዲደርሳችሁ የደውል ምልክቷን በመጫን ቻናሌን መከታተል ትችላላችሁ። እንዲሁም ኮሜንት እና አስተያየታችሁን ደግሞ ከስራ አስቀምጡልኝ። ሩዙን በእንደዚህ አይነት መልኩ አሁን ደርሶልናል ማለት ነው። ትን በስሏል፣ ለስለስ ብሎ በስሎናል ማለት ነው። አሁን እንደዚህ በቃው ጨምረናል። ከዛ በኋላ 1 ማንኪያ ወተት ያስፈልገናል ማለት ነው። ፓውደር ወተት እንጨምራለን። 1 ማንኪያ ማር እንጨምራለን። አንድ ማንኪያ ማር፣ ቫኒላም እንደዛው 1 ማንኪያ ቫኒላ፣ ሳይበዛ 1 ማንኪያ ቫኒላ። ከዛ በኋላ የሮዝ ወተር የአበባ ውሃ ማለት ነው። ሮዝ ወተር 1 ማንኪያ ሳይበዛ 1 ማንኪያ። ከዛ በማሽን እንመታዋለን ማለት ነው። እዚህ እንጨምርና እናዳርሰዋለን። በደንብ አድርገን እንመታዋለን። የራይስ ክሬም በእንደዚህ አይነት መልኩ ሰርተን ቤታችን ውስጥ መጠቀም እንችላለን ማለት ነው። ያለ ጊዜ ለሚሸበሸብ ፊትና እንዲሁም ፊታችንን ጽድት ያደርግልናል። በጣም የጠቆረ ወይም ነጠብጣብ ያለብንን ነገር ያስወግድልናል ማለት ነው። ይሄንን ቤታችን ውስጥ ሰርተን መጠቀም እንችላለን። ዘውትር ማታ ተቀብተ ነው ፊታችንን ከዛ በኋላ መጠቀም እንችላለን ማለት ነው። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ከወደዳችሁት ሼር አድርጉ። እንዲሁም ቤተሰብ ያልሆናችሁኝ ቤተሰብ በማድረግ የቻናሌ ተከታይ እንድትሆኑ ጋብዛችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ ባይ